በትክክል ከማትፈልገው ነገር ጋር መተሳሰር። አንዳንድ ጊዜ ለሕይወትህ ያሉ ህልሞች ከሌሎች ሰዎች ምርጫዎች የተወሰዱ ይሆናሉ። ሌላ ጊዜ ደግሞ የምፈልገው ይህን ነው ብለህ ትወስንና ከዚያ ግን የድሮ ምኞቶችህን ታሳድጋለህ። አንዳንድ ጊዜ የማትፈልገውን ነገር እንድትፈልግ ራስህን ለማስገደድ በመሞከር ያለማቋረጥ ትታገላለህ። ሆኖም እውነተኛ ፍላጎትህ እርሱ ስላልሆነ ሁል ጊዜም ባዶነት እንዲሰማህ ያደርግሃል። ማከናወን አለመቻልህ ነገሩ በፍርሃት ወይም በክህሎት እጦት ላይ ሳይሆን በሕይወትህ የምትፈልገው ሁኔታ ላይ እንዳልሆነ በማወቅ ላይ የተመሠረተ ነው። ምናልባት ያ እንደ ጠፋህ ወይም መንገድህን መቀየር ማትችል እንደሆንክ እንዲሰማህ ያደርግሃል። ራስህን ከአንድ ነገር ጋር ሲታገል ስታገኘው በእርግጥ ይህን ማድረግ እፈልጋለሁ፣ ሥራውንስ እፈልገዋለሁ ወይ? ርዕሱን ወድጄው ነው ወይ? ከሴትየዋ ጋር ፍቅር ይዞኝ ወይም የፍቅር ግንኙነት የሚለውን ሐሳብ ወድጄው ነው ወይ? በማለት ራስህን መጠየቅ አለብህ። አሁንም ታላቅ ስኬትህን ምን እንደሚሆን ጊዜው ያለፈበትን ሐሳብ ይዘህ ከሆነ ያንን ሐሳብ መተው ምን ይመስላል? በመጨረሻም አንዳንድ ጊዜ ራስህን ማሸማቀቅ ገና በትክክለኛው መንገድ ላይ አለመሆንህንና ለሕይወትህ የሚበጅህን ለመወሰን አንዳንድ ሰዎችን አልፎ ተርፎም የልጅነት ማንነትህን የሚያሳዝን ቢሆንም እንኳ እንደገና መገምገም የሚያስፈልግ መሆኑን ለማሳየትም ይጠቅማል። ቀሪ ሕይወትህን ማንነትህን ለመረዳት በጣም ትንሽ በነበርክበት ጊዜ ተስማሚ ነው ብለህ ያሰብከውን ስኬት ለማግኘት መኖር የለብህም። ያንተ ኃላፊነት አሁን ላለው ማንነት ውሳኔ ማድረግ ብቻ ነው። ይህንን እንዴት መፍታት ይቻላል? ያንተ የስኬት ታሪክ በአንድ ወቅት ታስበው የነበረውን መንገድ እንደማይመለከት ለመቀበል ዝግጁ ሁን። ምናልባት አንተ የተራብከው የስኬት አይነት በየቀኑ ሰላም እንዲሰማህ ወይም ሕይወትህን ከሥራ ይልቅ ከቦታ ወደ ቦታ እንድትጓዝ የሚያደርግ ይሆናል። ምናልባት ምርጥ ወዳጅነት ወይም ደስተኛ ግንኙነት ስለማግኘት ሊሆን ይችላል። ምናልባት ከ10 ዓመት በፊት የጀመርከው ንግድ ለዘላለም ሊኖርህ የምትፈልገው አይነት ንግድ ላይሆን ይችላል። ቢኖርህ እንደምትወደው የምታስበው ሥራ እንዳሰብከው በቀላሉ ወደ አንተ አይመጣም ይሆናል። ለአንተ ትክክል ያልሆነውን ስህተት ትክክል የሆነውን ለማወቅ ክፍተት ትፈጥራለህ። ይሁን እንጂ ያንን ማድረግ ኩራትህን ወደ ጎን በመተው ነገሮችን በትክክል ለማየት እንድትችል የሚያደርግ ትልቅ ድፍረት ይጠይቃል። በሌሎች ላይ መፍረድ። መቼም አሉባልታ ወይም በሌሎች ሰዎች ሕይወትና ምርጫ ላይ መፍረድ ከሌሎች ሰዎች ጋር ጤናማ ወይም አዎንታዊ ግንኙነት የመፍጠር መንገድ እንዳልሆነ ታውቃለህ። ይህ ነገር ለራስህ ስኬት እንቅፋት በመፍጠር ከምታስበው በላይ ትልቅ ጉዳት የሚያስከትል ነገር ነው። እንደ ሌላው ሰው ስኬታማ ባለመሆንህ ከተከፋህ ጥሩ ስሜት እንዲሰማህ ለማድረግ ስለ ሌላው ሰው አሉታዊ ነገር ለማግኘት ልትሞክር ትችላለህ። ካንተ የበለጠ ስኬታማ የሆነ ሰው ባገኘህ ቁጥር ያንን ሰው በተመለከተ አሉታዊ ነገር ለማግኘት የምትሞክር ከሆነ ያንን የስኬት ደረጃ ካለመውደድ ጋር ማያያዝ ትጀምራለህ። ሕይወትህን ወደፊት ለማራመድ እርምጃ የምትወስድበት ጊዜ ሲደርስ ያንን ማድረግ ትቃወማለህ። ምክንያቱም የበለጠ ስኬታማ መሆን ስለ ራስህ ባለ አስተሳሰብ ላይ መከፋፈልን ይፈጥራል። በሌሎች ሁኔታዎች አብረሃቸው ያደግካቸው ሰዎች ገንዘብ ያላቸውን ሰዎች ሲኮንኑ ሰምተህ ይሆናል። ሀብታሞች በጣም መጥፎዎች ናቸው የሚሉ አይነት ነገሮችን ሲናገሩ ሰምተህ ሊሆን ይችላል። ምናልባት ሁሉም ሀብታሞች በሥነ ምግባር የተበላሹ እንደሆኑ አድርገው ይናገሩ ይሆናል። ይህ አወዛጋቢ ምስል በድብቁ አእምሮ ውስጥ ራሱን በመሸሸግ አሁን በገንዘብ የተሳካለት ሰው ለመሆን የምታደርገውን ጥረት ከጥፋተኝነትና ካለመውደድ ጋር በማያያዝ ራስን ስታሸማቅቅ ታገኘዋለህ። ለሌሎች ፍርዶችን ስታዘጋጅ እነዚያ ፍርዶች አንተም ልትዳኝባቸው የሚገቡ ሕጎች ይሆናሉ። አንተ ስለሌለህ ነገር ወይም ስለምትቀናባቸው ሌሎች ላይ በመፍረድ እነርሱን ከምትጎዳው በላይ የምታበላሸው የራስህን ሕይወት ነው። ይህንን እንዴት መፍታት ይቻላል? ብዙ ሰዎች ሌሎችን ከመውደድ በፊት መጀመሪያ ራስህን መውደድ አለብህ ይላሉ። ነገር ግን በተቃራኒው ነው። ራስህን መውደድ የምትማረው ሌሎችን መውደድ ስትማር ነው። ነገሮችን ባለመገመት አለመፍረድን ተለማመድ።
ስለ አንድ ሰው ባለህ ውስን መረጃ ላይ ተመርኩዘህ ድምዳሜ ላይ ከመድረስህ ይልቅ ሙሉውን ምስል እያየህ እንዳልሆነና ሙሉውን ታሪክ እንደምታውቅ አስብ። ስለ ሌሎች ሰዎች ሕይወት የበለጠ ሩህሩህ ስትሆን ስለ ራስህ የበለጠ ርኅራኄ የሚሰማህ ትሆናለህ። አንተ የምትፈልገውን ነገር የያዘ ሰው ስታይ መጀመሪያ ላይ ከባድ ሆኖ ቢሰማህም እንኳን ደስ አለህ ማለት ልመድ። ከዚያ ይህ ነገር ተመልሶ ወደ አንተ ይመጣል። ስለዚህ አንተም ለመቀበል የተዘጋጀ ሁን። ኩራት በብዙ መጥፎ ውሳኔዎች ውስጥ የተካተተ ነው። አንዳንድ ጊዜ አንድ ግንኙነት የተሳሳተ መሆኑን ብታውቅም ከዚያ ግንኙነት የመውጣቱ አሳፋሪነት ግንኙነቱ ውስጥ ከመቆየት የከፋ ይመስላል። አንዳንድ ጊዜ የሆነ ሥራ ከጀመርክ በኋላ ሥራውን ያን ያህል እንደማትወደው ትገነዘባለህ፣ ወይም መለወጥ ወይም እርዳታ መጠየቅ እንዳለብህ ለመቀበል እምቢተኛ ትሆናለህ። ይህ ሲሆን ኩራትህ በመንገድህ ጣልቃ እየገባ ነው ማለት ነው። አንዳንዴ ውሳኔዎችን የምትወስነው ሰዎች ስላንተ ሕይወት ባላቸው አመለካከት ላይ በመመስረት እንጂ እነርሱ በትክክል በሆኑት ላይ ተመስርተህ አይደለም። ይህ ግን የተሳሳተ ብቻ ሳይሆን ጤናማ ያልሆነም ነው። ይህንን እንዴት መፍታት ይቻላል? ከኩራት ጋር ያለህን ቁርኝት ለማሸነፍ ራስህን ሙሉ በሙሉና በታማኝነት ማየት መጀመር አለብህ። በዙሪያህ ላሉ ሰዎች ምን ያህል ፍጹምና እንከን የለሽ መሆንህን ማረጋገጥ እንዳለብህ ከማሰብ ይልቅ ራስህን ድክመት ቢኖርብህም የምትችለውን ያህል እየሞከርክ ያለ ሰው እንደሆንክ የበለጠ በተጨባጭ ማየት ትችላለህ። ዞሮ ዞሮ ሌሎች ሰዎች የሚያስቡትን ከመተው ይልቅ ስለዚያ ነገር መጨነቅ ላንተ ትክክል ከሆነ ስህተት ነው ብለህ የምታስበውን ነገር አጥብቆ መያዝ በጣም የከፋ ይመስልሃል። ሆኖም ግን ልክ እንደ ማንኛውም ሰው መማር፣ መላመድና የቻልከውን ጥረት የምታደርግ ፍጽምና የጎደለው ሰው መሆንህን ከተገነዘብክ ሰዎች የበለጠ ያከብሩሃል። እዚህ አስተሳሰብ ላይ ስትደርስ ለመማር ራስህን ክፍት ታደርጋለህ። ሁሉንም ነገር እንደምታውቅ ሳታስመስል ወይም ፍጹም ለመምሰል ሳትሞክር ስትሳሳት አምነህ መቀበል፣ እርዳታ ሲያስፈልግህ መጠየቅና አንዳንድ ጊዜ በሌሎች ላይ መደገፍ ትችላለህ። በመሰረቱ ራስህን ለእድገት መልሰህ ትከፍለዋለህ። ሕይወትህም የተሻለ ይሆናል።